ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ ባለፈው ፕሮግራም ላይ ስለ ነቢያችን አለይሂ ሰላቱ ወሰላም እድሜ ምን ያህል እንደሆነ በቲዮሪ አይተን ነበር። ዛሬ ደግሞ በአክሽን ወይም በፕራክቲስ እናያለን። ነቢ ሙሐመድ አለይሂ ሰላቱ ወሰላም በዚህ ምድር ላይ የኖሩት 63 ዓመት ነው። ይህንን 63 ዓመት ማለት ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ በፓስዋርድ መልክ አስቀምጧል። ያንን 63 ቁጥር ዛሬ እናያለን። ዑምረን ነቢይ የነቢያችን እድሜ 63 መሆኑ ማንም ያውቀዋል። ዓለም የተስማማበት የነቢያችን እድሜ ነው። ይሄንን የነቢያችን እድሜ ማለት ነው እስቲ አንድ በአንድ እናያለን። ዛሬ ቁርአን ውስጥ ማታ የሚል ቃል ሚታ መይት የሚል ቃል እንደመጣ ይታወቃል። ይሄ ሶስቱም ቃል ማለት ነው ትርጉማቸው አንድ ነው፣ የነቢያችን ሞት ማለት ነው። ታዲያ በመጀመሪያ ደረጃ ማታ የሚል ቃል የመጣው በሱረቱ አሊ ዒምራን 3ኛ ሱራ ወይም 3ኛ ምዕራፍ ላይ መጣው። በሁለተኛ ደረጃ ደግሞ ሚታ የሚል ቃል 21ኛ ሱራ ሱረቱል አንቢያ ላይ መጣው። መይት የሚል ቃል ደግሞ 39ኛ ሱራ ላይ መጣው ሱረቱ ዙመር። ይህንን ቁጥር ደምረን እናየው። 3 ሲደመር 1 4፣ 4 ሲደመር 9 13፣ 3 ሲሆን 1 አለ እዚህ ጋር 1 ሲደመር 2 3፣ 3 ሲደመር 3 6። ስለዚህ ወንድሞቼና እህቶች የነቢያችን እድሜ የሰይዳችን የሐቢባችን አለይሂ ሰላቱ ወሰላም እድሜ 63 መሆኑን አላህ ሱብሓነሁ ወተዓላ በፓስዋርድ መልክ ቁርአን ውስጥ አስቀምጧል። ላይክ ሼር